ቅዱሳን በጌታ በኢየሱስ ስም ሰላም እላችኋለሁ። ትላንትና ክርስቶስን እንዴት ተማራችሁት በሚል ርዕስ በኤፌሶን መልእክት ምዕራፍ 4 ከቁጥር 17 እስከ 24 ባለው ላይ የመጀመሪያውን ክፍል ተነጋግረን ነበረ። ዛሬ ከቁጥር 25 እስከ 32 ያለውን እንደ እግዚአብሔር ፈቃድ እንቀጥላለን። እንግዲህ ምንድን ነው በክርስቶስ አምኖ የዳነ የተለወጠ ህይወት በአዲስ ፍጥረት ባህሪ በአዲስ ፍጥረት አኗኗር እንዲኖር ይጠበቅበታል። በክርስቶስ ትምህርት የተካነ በክርስቶስ ትምህርት የተለወጠ ሰው የክርስቶስን ባህሪ የክርስቶስን አካሄድ የክርስቶስን አኗኗር የሚገልጥ እንጂ የመጣበትን የጨለማ ህይወት የሚደግም አይደለም። ምክንያቱም ያንን የጨለማ አሰራር ያደርግም ዘንድ አይችልም። ምክንያቱም በውስጡ ያለው የእግዚአብሔር መንፈስ አይፈቅድለትም። የእግዚአብሔር መንፈስ ከዓለማዊ አደራረግ ከዓለማዊ አስተሳሰብ ጋር ለመጋባት በምንሞክርበት ጊዜ ይከለክለናል፣ ይወቅሰናል። በትክክል ዳግም የተወለደና በክርስቶስ አምኖ የዳነ የእግዚአብሔር ልጅ የመሆን ክብርን ያገኘ ሰው የመንፈስ ቅዱስ ወቀሳ የመንፈስ ቅዱስ ምሬት በህይወቱ ውስጥ ስላለ እንደፈለገ የሚወጣና የሚገባ አይደለም። በፈቃደኝነት ለጌታ ለኢየሱስ ክርስቶስ ለመገዛት ራሱን የሰጠ ለክርስቶስ ትምህርት ለመኖር ራሱን የሰጠ ሰው ነው የሚሆነው። ስለዚህ ቀጥልና ቁጥር 25 ላይ ምን ይላል? እንግዲህ ትላንትና አራቱን ነጥቦች ተነጋግረናል። አምስተኛው ነጥብ ውሸትን አስወግዱ ብሎ ይናገራል። ቁጥር 25 ላይ ምን ይላል? ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ ይላል። ስለዚህ አሁን ውሸትን አስወግዱ በሚለው ውሸትን በማስወገድ ውሸትን የምናስወግደው እንዴት ነው የሚለውን ነገር በምንመለከትበት ጊዜ እርስ በርስ ብልቶች ሆነናል። እርስ በርስ ብልቶች ሆነናል ሲባል ምን ማለት ነው? ለምሳሌ በክርስቶስ ኢየሱስ አምኖ የዳነ ሰው ወደ ክርስቶስ አካል የተጨመረበትና የክርስቶስ አካል ብልት የሆነበት ሁኔታ እንዳለ የእግዚአብሔር ቃል ይነግረናል። የእግዚአብሔር ቃል ቤተ ክርስቲያን የክርስቶስ አካል እንደሆነችና እኛም ደግሞ የአካሉ ብልቶች እንደሆነን እንደገናም ደግሞ በአካሉ ላይ ያሉ ብልቶች ለአካሉ ግንባታ ለአካሉ ጤናማነት አካሉን ለማሳደግ አካሉን ወደሚፈለገው ክብር ለማድረስ እያንዳንዱ ብልት የየራሱን ተግባር መወጣት እንደሚገባው ልክ እጅ፣ ዓይን፣ ጆሮ በአካላችን ላይ ያሉ ብልቶች ሁሉ ለአካሉ ጤናማነት እንደሚሰሩ ሁሉ እኛም ደግሞ ለክርስቶስ አካል ጤናማነት ለቤተ ክርስቲያን ግንባታና መታነጽ እርስ በርሳችን ብልቶች እርስ በርሳችን የተያያዝን ሰዎች እንደመሆናችን መጠን እርስ በርሳችን የተያያዝን የክርስቶስን አካል ለማሳደግ የተያያዝን ሰዎች እንደመሆናችን መጠን በመካከላችን ውሸትን እንዳንነጋገር በውሸት እንዳንኖር እና እውነትን እንድንነጋገር የእግዚአብሔር ቃል ያዘናል። እንደገና በስድስተኛ ደረጃ ምን ይላል? ተቆጡ ኃጢአትን አታድርጉ ይላል። ቁጥር 26 ላይ ተቆጡ ኃጢአትንም አታድርጉ፣ በቁጣችሁም ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡ ይላል። እዚህ ጋር እንግዲህ ተቆጡ ሲል ኃጢአትን አታድርጉ፣ በቁጣችሁ ውስጥ ቁጣችሁ በሮንግ ሞቲቭ አይሁን፣ ቁጣችሁ ሰዎችን በመጥላት ላይ የተመሰረተ እንዳይሆን፣ የመቆጣታችሁ ሚስጥር ጽድቅ ጋር በተያያዘ ከቅድስና ጋር በተያያዘ የእግዚአብሔር ሐሳብና ፈቃድ ሰዎች እንዲያውቁ ጋር በተያያዘ እንጂ ሰዎችን በመጥላት እንደገና በሮንግ ሞቲቭ። ለምሳሌ አሁን የአንዳንድ ሰዎች ልባቸውና አንደበታቸው አንድ አይደለም። በልባቸው ውስጥ አመፅ አለ፣ በልባቸው ውስጥ በደል አለ፣ በልባቸው ውስጥ ቂም አለ። ነገር ግን በአፋቸው የሚወዱ የሚመስሉ ወዳጅ የሚመስሉ ሰዎች አሉ። እንደዚህ አይነት ህይወት ውስጥ እንዳትሆኑ፣ እንደዚህ አይነት የማስመሰል ህይወትን አትኑሩ ብሎ ነው የሚናገረው። ተቆጡ፣ ነገር ግን ኃጢአትን አታድርጉ። እንደገና ደግሞ በቁጣችሁ ፀሐይ ግባ ሚንስ ምን ማለት ነው? በመካከላችሁ ባለው ህብረት በመካከላችሁ ባለው ግንኙነት ሰይጣን እንዳይገባ፣ ሰይጣን ግንኙነታችሁን እንዳያበላሽ በጥላቻ በበደል በማስመሰል ላይ የተመሰረተ ግንኙነትን አታድርጉ የሚል ሐሳብ ነው ያለው። ስለዚህ ምን ይላል? በቁጣችሁ ፀሐይ ግባ፣ ለዲያብሎስ ምን አትስጡ? ፋንታ አትስጡ ይላል። እድል አትስጡት ይላል። ዲያብሎስ ኃጢአት ጋር በተያያዘ ዲያብሎስ እድል ፈንታ የሚያገኝበት ሁኔታ እንዳለ ኃጢአት ጋር በተያያዘ የኃጢአት ልምምድ፣ ዓለማዊ ልምምድ፣ እርኩሰታዊ ልምምድ ያላቸው ሰዎች ለሰይጣን ጥቃት የተጋለጡ ሰዎች ነው የሚሆኑት። ስለዚህ ምንድነው? በጥላቻ በኃጢአት በበደል ልምምድ ውስጥ የሚኖሩ ሰዎች ለሰይጣን ጥቃት በቀላሉ ይጋለጣሉ።
ስለዚህ ህብረትን የሚያበላሽ ግንኙነትን የሚያበላሽ በክርስቶስ አካል ውስጥ እያንዳንዱ ብልት ሊወጣው የሚገባውን ተግባር እንዳይወጣ እንቅፋት የሚፈጥር ነገር እንዳይኖር ስትቆጡ ኃጢአትን አታድርጉ፣ ለዲያብሎስ ደግሞ እድል ፈንታ አትስጡ ይላል። እንደገና ሰባተኛው የሰረቀ ከእንግዲህ ምን አይበል አይስረቅ ይላል። ምን ይላል? የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው ይኖርለት ዘንድ በገዛ እጆቹ መልካምን እየሰራ ይድከም ብሎ የእግዚአብሔር ቃል ይናገራል። እንደገና እዚህ ጋር ደግሞ ምንድነው እንግዲህ ከዚህ በፊት በኖርንበት ዓለማዊ ልምምድ ውስጥ የተለያዩ የጨለማ ስራዎችን እየሰራን ለራሳችንም የማንጠቅም ለሌሎች ሰዎች የማንጠቅም ሆነን አስቸጋሪ የሆነ ባህሪያቶችን ስናንጸባርቅ የነበርን ሰዎች እንደሆንን የእግዚአብሔር ቃል ይናገራል። በክርስቶስ ኢየሱስ በምናምንበት ጊዜ ከጨለማ ወደሚያስደንቅ ብርሃን ነው የምንመጣው። ስለዚህ በብርሃን ልጅነት ደግሞ ስንመላለስ የብርሃኑን ባህሪ ያንጸባረቅን እንድንኖር ነው የሚናገረው። ስለዚህ ከዚህ በፊት ተሰርቁ ነበረ፣ አሁን ግን መስረቅ አቁሙ ይላል። ምን ይላል? ምን በማድረግ ተግቶ በመስራት በዛ ፋንታ የሚያካፍለው እንዲኖረው ይድከም ይላል። ስለዚህ ስንሰራ ስንባረክ እኛ ራሳችን እየበላን ራሳችን እየጠጣን በራስ ወዳድነት ዙሪያ ብቻ የታጠረ ማንነት እንድንገነባ ወይም ደግሞ በራስ ተኮር ወይም በራስ ወዳድነት ላይ የተመሰረተ የተበላሸ ህይወት እንድንኖር አይደለም። ለሌሎች ሰዎች እንድንተርፍ፣ የወደቁ ሰዎች እንድናነሳ፣ የተቸገሩ ሰዎች እንድንረዳ ነው እግዚአብሔር የሚባርከን። ስለዚህ ይህንን መገንዘብ ይገባናል። እንደገና ስምንተኛው ማናቸውም ክፉ ቃል ከአፋችሁ ምን አይበል አይውጣ ይላል። ማናቸውም ክፉ ቃል ከአፋችሁ አይውጣ ይላል። ለሚሰሙ ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ምን አይበል አይውጣ ይላል። እዚህ ጋር ምንድን ነው የሚለው? የጸጋን የሚሰጥ የሚያንጽ የሚጠቅም ቃል ተናገሩ ይላል። ከአፋችሁ የሚወጣው ንግግር ምን መሆን? ጸጋን የሚሰጥ መሆን አለበት፣ የሚያንጽ መሆን አለበት፣ የሚጠቅም መሆን አለበት ይላል። ስለዚህ ስትናገሩ ክፉ ቃል ክፉ ንግግር ከአፋችሁ አይውጣ ይላል። ስለዚህ አንደበቶቻችሁ የመልካም የበጎ ቃል መፍለቂያ ይሁን ብሎ የእግዚአብሔር ቃል ይናገራል። እንደገና ቀጥሎ 9ኛው ነጥብ ላይ ምን ይላል? ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ምን አትበሉ አታሳዝኑ ይላል። ይሄስ እንዴት ነው? መራርነትን፣ ንዴትን፣ ቁጣን፣ ጩኸትን፣ መሳደብን ከክፋት ሁሉ ጋር ከእናንተ ዘንድ ምን ይበል ይወገድ ይላል። ምክንያቱም እንደነዚህ አይነት ባህሪያቶችን ለመንፈስ ቅዱስ አይመቹም። መንፈስ ቅዱስ በእናንተ እንዳይጠቀም፣ መንፈስ ቅዱስ በእናንተ እንዳይሰራ እንቅፋት ይሆናል። ምን? መራርነት፣ ምን? ንዴት፣ ቁጣ፣ ጩኸት፣ መሳደብ ከክፋት ሁሉ ጋር ከእናንተ ዘንድ ይወገዱ። ለመንፈስ ቅዱስ የሚመች ንጹሕ ቤተ መቅደስ ሁኑ። መንፈስ ቅዱስ የሚገለጥበት፣ መንፈስ ቅዱስ የሚናገረው፣ መንፈስ ቅዱስ ሊሰራ የመጣውን ስራ በትክክል ተመችቶት የሚሰራበት መቅደስ ሁኑ ብሎ የእግዚአብሔር ቃል ይናገራል። እንደገና 10ኛው ነጥብ ምን ይላል? እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። ስለዚህ እርስ በርሳችሁ ምን ሁኑ? ቸሮች ሁኑ፣ ሩሩዎች በመሆን ይቅርታን ተለማመዱ። በክርስቶስ ኢየሱስ እግዚአብሔር ይቅር የማይባለውን ኃጢአታችንን በደላችንን ይቅር ብሎናል። ስለዚህ እኛ ማናቸውንም የበደልንን ሰው ይቅር ለማለት የተዘጋጀን መሆን መቻል አለብን። ስለዚህ ለእሱ ይቅርታ ማድረግ አልችልም፣ ለእሷ ይቅርታ ማድረግ አልችልም የሚባል ቋንቋ በክርስቶስ ኢየሱስ አምኖ የእግዚአብሔር ልጅነትን ክብር ያገኘ ሰው የሚጠበቅ አይደለም። ስለዚህ ምንጊዜም ለይቅርታ የተዘጋጀን ሰዎች መሆን መቻል አለብን። ምክንያቱም ይቅር የማይባለውን ኃጢአታችንን በደላችንን በክርስቶስ ኢየሱስ ደም አጥቦ ልጆቹ ያደረገን እግዚአብሔር በክርስቶስ ይቅር እንዳለን እኛም የበደሉንን ይቅር እንድንል መዘጋጀት አለብን። ስለዚህ ክርስቶስ ኢየሱስን የተማርነው በእንደዚህ አይነት መንገድ ነው። ክርስቶስ ኢየሱስን የተማርነው በእንደዚህ አይነት መንገድ እንድንኖር ነው። ስለዚህ እናንተ ሞር የእግዚአብሔርን ቃል እያነበባችሁ እንድትረዱት በጌታ በኢየሱስ ክርስቶስ ፍቅር አሳስባችኋለሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ፎሎ በማድረግ ኮፒ ሊንክ በማድረግ ሪፖስት በማድረግ ለሌሎች ሰዎች እንዲደርስ በዚህ ወንጌል ደግሞ አገልግሎት ተሳታፊ እንድትሆኑ በእግዚአብሔር ፍቅር አሳስባችኋለሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሰላም ሁኑ።